ሰላም ጤና ይስጥልኝ ውድ የሄን ዩቲዩብ ተከታታዮቻችን እንደምን ከርማችኋል? ዛሬ ከወደ ሳውዲ እጅን ባፍ የሚያስጭን አንድ ታሪክ ይዘንላችሁ መጥተናል። ልዑል አልጋ ወራሽ አልወሊድ ቢን ካሊድ በሳውዲ ከሚገኙ ነገስታት ውስጥ የተወለደ ነው። እናቱና አባቱ ከፍተኛ ሀብት መጠን ያላቸው ሲሆን ለወደፊቱ የሳውዲ ንግስናውን ልጃቸው እንደሚቀበል ተስፋ ነበራቸው። ልዑል አልጋ ወራሽ አልዋሊድ ቢን ካሊድ ለንደን በሚገኘው የሚሊተሪ ትምህርት ቤት ለወደፊት ንግስናው የሚያበቃውን የሚሊተሪ ትምህርት እየተከታተለ ባለበት ወቅት ፒያን አቆጣጠር በ2000 ዓመተ ምህረት ከፍተኛ የሆነ የመኪና አደጋ ይደርስበታል። በዚህም አደጋ የተነሳ በአእምሮ ላይ ከፍተኛ ጉዳት ይደርሳል። ራሱን በመሳት ኮማ ውስጥ ይገባል። ታዲያ አባቱ ልዑል ቢን ካሊድ አልጥላል በዓለማችን ውስጥ አሉ የተባሉትን የሕክምና ባለሙያዎች አሰባስበው ሕክምና እንዲደረግለት ያደርጋሉ። ለተወሰነ ዓመታት ከኮማው ሳይነቃ ይቆያል። ዶክተሮችም ከዚህ በኋላ ተስፋ ስለሌለው ሕይወቱን እንዲያቋርጡት ለቤተሰቦቻቸው ያስረዳሉ። አባቱ ልዑል ካሊድ ቢን አልጥላልና እናቱ በሕክምና ባለሙያዎቹ እጅግ ተበሳጩ። በሐሳባቸውም አልተስማሙም። አንድ ቀን ይነቃ ይሆናል ብለው ተስፋ አደረጉ። በዚህ ሁኔታ ልዑሉ በከፍተኛ የገንዘብ ድጋፍ ታግዞ እስትንፋሱ እስክትወጣ ድረስ ሕክምናውን ይከታተላል። ልዑሉ ታሪክ በዓለም ላይ መነጋገሪያ ሆነ። የሕክምና ባለሙያዎቹም ምንም ተስፋ ቢቆርጡም ጣቶቹ በድንገት መንቀሳቀስ ይጀምራሉ። በሁኔታው ሁሉም ይደናገጣል። የሕክምና ባለሙያዎች ሁሉ ይገረማሉ። እናትና አባቱ ተስፋቸው ትክክል እንደነበረም ያረጋግጣሉ። ያም ሆኖ ግን አሁንም ከኮማ ውስጥ አልወጣም። ከ4 ዓመታት በኋላ ሁለተኛው እጁ ጣቶቹ መነቃነቅ ይጀምራሉ። ቤተሰቦቹ ሁሉ በደስታ ሐሴት አደረጉ። አሁንም ከኮማ ውስጥ አለመውጣቱ ግን ከዚህ በኋላ እንደማያሳስባቸው እርግጠኛ ነበሩ። ታዲያ ልዑል አልጋ ወራሽ ከ20 ዓመት በፊት ትቷቸው የሄደው እናትና አባቱ፣ ቤተሰቦቹ፣ ሀገሩ ሳውዲ አረቢያ ዛሬ ላይ ነቅቶ ሲያያት ምን ተሰምቶት ይሆን? ይህን ዩቲዩብ ቤተሰቦች ለዛሬ ይዤላችሁ የነበረው ታሪክ ይህን ይመስል ነበር። በቀጣይ ሌላ ቪዲዮ ይዤላችሁ እስክቀርብ ሰላም ሁኑ። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቪዲዮአችንን ደግሞ ከወደዳችሁት ላይክ በማድረግ አብሮነታችን ይቀጥል እንላለን። ሰላም